በዛሬ ቪዲዮ ለልጅ የተሰኘ ቤተሰብ ተከታታይ ድራማ ላይ አይሴጉል ፖይራዝን የምታግትበትን ሴማና ሳፈር የሚቀቡበትንና ሳደቲን ሶንጉልን ለመግደል ባህር ዳርቻ ላይ የሚሄድበትን በመጨረሻ ፖይራዝ ካራይዴ የልጁን ገዳዮች የሚበቀልበትንና እንዲሁም ሌሎች አስደንጋጭና ጎብኝቶችን ሲቀርብ ያለው ወደ ትዕይንቱ አለፍኩ። ለልጄ ሳደቲንም በመጨረሻም የህፃኑን ማለትም ሶንጉል ያመጣችለትን ህፃን ያንተ ልጅ ነው ብላው ስለነበር ዲኤንኤ ምርመራ ያደርጋል። እናም በዚህ ሰዓት ላይ አብሯት ውጤቱ እስከሚደርስ ድረስ ከሶንጉል ጋር አብሯት ጊዜ ያሳልፋል። በሌላ በኩል ደግሞ ሳፈር አሁን አንድ ስራ አለበት። እሱም ደግሞ ከሴማ ጋር መሆን። በዚህ የተነሳ ራሱን ወጣት እያደረገ ይገኛል። ግን ደግሞ የለበሰው ልብስ በጣም እንደሚያስቅ ሲነግሩት ወዲያውም ዲዛይነሩን ካልገድልኩት እያለ ከቤት ውስጥ ያባርረዋል። በዚህ ሰዓት ላይ ዙልፊከርም ሆነ እንዲሁም ሴማ በጣም ይስቁበታል። ፖይራዝ አሁን ከፖሊስ አባላቶቹ ጋር በመሆን ልጁ ላይ ተኩሶበት የነበረውን ሰው እየሰለለውና እየፈለገው ይገኛል። በመጨረሻም አለ ወደሚባልበት ቦታ ላይ ደርሶ ስለ ጉዳዩ ያጣራል። አይሴጉል ከአዲስ ፍቅረኛዋ ጋር ህይወት እንቀጥላለች። ምክንያቱም ደግሞ ፖይራዝ ከራይሌ ፖሊስ እንደሆነ ካወቀች በኋላ እሱን ከህይወቷ ውስጥ አስወጥታ ሌላው እንዳስገብታለች። እናም አሁን ከአዲሱ ፍቅረኛዋ ጋር አብራ እራት እየተመገበችና የፍቅር ወጎችን እያወካች ትገኛለች። ግን ይህ በእንዲህ እንዳለ አይሴጉል አብረው የነበረችው ሰው ለእሷ ፍቅርን ብቻ ይዞ መጣ ሳይሆን አይሴጉልን ለመበቀል የተላከሰው እንደሆነ ትዕይንቱ ያስቃኘናል። ያም ሰው ከሌላ ከማፊያ መሪ ጋርና ባይርባባን መግደል ከሚፈልግ ሰው ጋር አንድ ላይ ሆኖ እርስ በርስ ሲያወሩ ትዕይንቱ ያስቃኘናል። አይሴጉልን ቶሎ ብለህ እጅ ውስጥ እንድታስገባት አዝዣለሁ። ስለዚህ ቶሎ ብለህ ታስገባታለህ። ገባ አይደለም? በእኔ መንገድ ውስጥ አትግባ። አይሴጉል ፍቅረኛዬ ናት። አሁን ለጊዜው ከኔ ህይወት ውስጥ ራቅ። ዳግመኛም እንዳትታይ፣ ችግር ውስጥ አታስገባኝ በማለት ሰውየውን እንዲሄድ ይነግረዋል። የአይሴጉል ፍቅረኛ እመቴ ይባላል። ፖይራዝ ስራውን እየሰራ ባለበት ሰዓት ላይ ወደ ቤቱ ሲገባ አንድ መልእክት በራፉ ላይ ተቀምጦለት ነበር። ያንን በራፍ ከተመለከተ በኋላ የሆነ ሰው ቤት ውስጥ እንዳለ ገብቶታል። በዚህ ጊዜያትም ላይ ወደ ቤት ውስጥ በመግባት ሰውየውን ለመያዝ ሙከራ ያደርጋል። ግን በፍጥነት ያመልጠዋል። በዚህም የተነሳ ማይኩንና እንዲሁም መሳሪያውን በመያዝ ለጓደኞቹ ሪፖርት ያደርጋል። እናም ቤት ውስጥ የነበረው ሰው ተደብቆ ፖይራዝ ካራይሌን ይመለከተዋል። የሲናን እናት ፀጉሮቿን ተቆርጣ ከሲናን ጋርም አንድ ሆና አሁን ሲናንን በምትችለው አቅም የተንከባከበችው የተመለከተው ፖይራዝ እጅግ በጣም ደስ ብሎት ከእሷ ጎን አብሮ ቁጭ ብሎም ከነሱ ጋር መመገብ ይጀምራል። በዚህም ጉዳይ ሲናን እናቱና እንዲሁም አባቱ እንደዚህ በመሆናቸው በጣም ደስ ይለዋል። በሌላ በኩል ደግሞ የፖይራዝ ጓደኞች አሁን ወንጀለኞቹና እንዲሁም ደግሞ ሲናን ላይ አደጋ ያደረሱበት ሰዎች አሁን የሚገኙበትን ቦታ ስለነገሩት ወዲያው በፍጥነት ወደዛ ቦታ ሄዶ መሳሪያ እየተኮሰ እያንዳንዳቸውን ይጨርሳቸዋል። በመጨረሻም ፖይራዝ ካራይሌ ሁሉም ጋር ከተደባደበ በኋላ የቀረውን ልጁ ላይ ተኩሶበት የነበረውን ሰው ጭንቅላቱ ላይ መሳሪያ ከደቀነ በኋላ ሊገልጠው ሲል የፖሊስ አባሎቹ ይደርሳሉ። እናም ያንን ስራ እንድትሰራ ያዘዘ ማን ነው በማለትም እሱን ሊገድለው የነበረውን ሰው ሲጠይቀው ሰውየውም ከመናገር ይልቅ ዝምታን ይመርጣል። በዚህም ሰዓት ላይ የፖይራዝ ጓደኞች ያንን ልጅ ወዲያው ይዘው ወደ ፖሊስ ጣቢያ ይዘን መሄድ አለብን ብለውም ይነግሩታል። እሱም ምንም ነገር ሳይል አብሯቸው ወደ ፖሊስ ጣቢያ ይሄዳል። ግን እውነታው ያ ብቻ አልነበረም። ወደ ፖሊስ ጣቢያ ይዞ መሄድ አይፈልግም። ባይርባባ አሁን ላይ ሳፈርን እያጠነከረውና እንዲበረታ እየነገረው ሴማንም እንዲንከባከብ ከነገረው በኋላ ይመካከራሉ። ሳደቲንን መሳሪያውን አቀባብሎ የአባቱን የባህር ፎቶንም ተመልክቶ ወዲያው መሳሪያውንም ከኋላ አድርጎ ከተቀመጠበት ወንበር ላይ ይነሳል። እናም ሶንጉል ጋር ሲመጣ ሶንጉል በድንገት ሌላ ሰው ጋር ነበረችና ወዲያው ካለበት ቦታ ይወጣል። ፖይራዝ ካራይሌ መኪናውን ይዞ አንድ መኪና አቁሟል፣ ሂዱና ገፉት በማለት ሁለቱንም ጓደኞቹን ያስወርዳቸዋል። ፖይራዝ እባክህ መኪናው አልተነሳም ብሎም ሲናገር መኪናውማ ተንስቷል በማለት ሁለቱንም ጓደኞቹን የፖሊስ አባላቶቹን ካስወረደ በኋላ ወንጀለኛውን ለብቻው ፖይራዝ ካራይሌ ይዞት ሁለቱንም ይጠፋቸዋል። በዚህም ሰዓት ላይ ሊገለው ነው በማለትም ሲነጋገሩ ወዲያው ደውለው እነሱም ላለቃቸው በፍጥነት ይናገራል። አለቃቸው ይህን ሲሰማም ወዲያው ለፖይራዝ ቀጥታ ይደውልለታል። ፖይራዝም አሁን በግላጭ ልጁን አገኘው። እናም ወዲያው በፍጥነት አሁን ስለ እውነታው ትነግረኛለህ፣ ማነው እኔን እንድትገለኝ የነገረ ሲል ይነግረዋል። በዚህም ሰዓት ላይ ማንም አልነገረኝም ብሎም ሲናገር አይሴጉል በፍጥነት ና ቶሎ ስትል ትጠራዋለች። በዚህም ሰዓት ላይ እመጣለሁ፣ ቆይ ጠብቂኝ በማለት ለአይሴጉል ነግሯት ልጁን እዛው ያለበት ቦታ ላይ ያስረውና ያስፈራረዋል። ወዲያው በፍጥነት ምንም ነገር ሳያደርገው አይሴጉል ጋር ተይዞ በፍጥነት ወደዛ ቦታ ይሄዳል።
አይሲጉልም ጋር መቶ ሲጠራት ምንድነውም ስትለው ቆይ የምነግር ነገር አለኝ አንዴ በማለት ተነግረዋለች። እሷም ለካ እየዋሸችውና ውሸቷን ነበር። ምክንያቱም ስለ ጉዳዩ ፖሊሶቹ ነግረዋት ሰውየውን ሳይገለው ለማስቆም ነበር። ወዲያው በመጨረሻው ፖይራዝን ጭንቅላቱን ከመታችሁ በኋላ ሳይመለከታት ራሱን ሲቶ እንዲወርቅ ታደርገዋለች። አይሲጉል ምን አደረኩሽ በማለት ምቃታ ወዲያው ራሱን ስቶ ይወርቃል። እሷም ስለዚህ ጉዳይ ስትመለከት ወዲያው ከጎኑ የነበረውን አብሯት የሚሰራ የነበረውን ጠባቂዋን በመጥራት ፖይራዝን እንዲያስሩትና ወዲያው ቁምሳጥን ክፍል ውስጥ እንዲቀመጥ ታደርገዋለች። እሱም ግን ከእንቅልፉ ነቅቶ ወዲያው ፖይራዝን ያገትሽው ነው እንዴ በማለትም ይነግራታል። ፖይራዝ እባክህ ጓደኞች ደውለው ነግረውኛል፣ ሰውየውን ልትገለው እንደነበር አውቃለሁ። አሁን ደግሞ እንዳልገድልኩ አውቃለሁ። ስለዚህ ሰውየው ያለበትን ቦታ ንገረኝና ለፖሊሶቹ ልንገራቸው ስትል ትነግረዋለች። እሱም ግሪንፒስ ላት በድንገት እሷ ቤት ውስጥ እንግዶች ነበሩና ሁሉም በፍጥነት ወደ እሷ ቦታ ውስጥ ይመጣሉ። እናም ሴማና እንዲሁም ሳፈር ሳደቲንና ሶንጉል በሌላ በኩል አባቷ ባህሪ እንዲሁም ደግሞ በሌላኛው በኩል የማይታሰቡት እንግዳዎችና የማይቀሩት ዙልፊከር ጋር አብረው ይመጣሉ። በመጨረሻም ወደዛ ስፍራ ከመጡ በኋላ እሷም ያዘጋጀችላቸው ምግብ ጋር እንዲቀርቡና እንዲሁም ደግሞ የመጡበት ዋና ጉዳይ እንዲፈጸም ታደርጋለች። እሱም ትልቁ ጉዳይ ደግሞ የሳፈርና እንዲሁም የሴማ መጋባትና ቀለበት ማድረግ ነው። ፖይራዝ ደግሞ ማንም ሰው ሳያዳምጠውና ሳይሰማው ካለበት ቦታ ለማምለጥ ቢሞክርም ግን ሊሳካለት አልቻለም። ወደ ሽንት ቤት መሄድ የሚፈልጉትን እያንዳንዶቹን ሰዎች አብራ የተከተለች አይሲጉል እንዲያውቁ ለማድረግ ትሞክራለች። አሁን ቡና ሴማ የምታቀርብበት ሰዓት ደርሶ በመጨረሻም ሴማ ለሁሉም ቡና ካቀረበች በኋላ ሳፈር የሚጠጣ ቡና ላይ ጨው ጨምረውበት እሱ ላይ ለመቀለድና እንዲሁም እንዲመረው ለማድረግ ሙከራ ያደርጋሉ። በሌላ በኩል ደግሞ በራፍ ሲያንኳኳ የነበረውን ፖይራዝን እባክህን አፍህን ዝጋ፣ እባክህን አትረብሽ በማለት ፖይራዝን ዝም እንዲል አድርገው ሰዎች ጋርና አባቷም እንዳለ እየነገረችው ወዲያው በፍጥነትም ጸጥ እንዲል ትነግረዋለች። አይሲጉልም ሁኔታዎችን ተጠቅማና ሰዓቶችን አይታ ሴማና እንዲሁም ደግሞ ሳፈር ቀለበት የሚያደርጉበት ስም ሰዓት ይደርሳል። በመጨረሻም ቀለበቱ እጃቸው ላይ ተጠልቆ በአይር ባባም እንዲጋቡ ፈቅዶ ሁለቱም እየተሳሳሙ ጋብቻው ይፈጸማል። ሙዚቃም ተከፍቶ እዛ ሁለቱም ይጨፍራሉ። እናም በመጨረሻ ሁሉም ነገር ካለቀ በኋላ ፖይራዝን ያገተችው አይሲጉል እንዲፈታት ይጠይቃታል። እሷ ግን አልፈታም ብላ ወዲያው ቁም ሳጥን ውስጥ ቆልፋበት ከቤቷ ውስጥ ትወጣለች። ሳፈርና እንዲሁም ደግሞ ሴማ አሁን በጋብቻ ሁኔታ ውስጥ ነው። ሁለቱም ከንፈር ለከንፈር እየተሳሳሙ ጊዜያቸውን በፍቅር ያሳልፋሉ። በሌላ በኩል ፖይራዝን ለማምለጥ የሚችለውን አቅም ከተጠቀመ በኋላ አይሲጉል ሳትመለከተው ቀስ ብሎ ይወጣል። እናም አይሲጉል ግን ትደርስበትና እንዳይሄድና ሁሉም ነገር ልታስቆመው ስትሞክር ይህ ግን ፈጽሞ አይሆንም ሲል ይነግራታል። በሌላ በኩል ደግሞ ሶንጉልን ይዞ እየሄደ ያለው ሳደቲን አለ። ሳደቲን በፍጥነት እሷን ይዟት እየሄደ ይገኛል። የፖሊስ አባሎቹ ፖይራዝ ካራይል እስካሁን ድረስ አለመግደሉንና እንዲሁም ደግሞ አሁን ከቤቷ ውስጥ እንዳመለጠ እየተናገረች ያለችው አይሲጉል አለች። እነሱም በፍጥነት እሱ አለበት ወደ ተባለበት ቦታ እየተከታተለች ከአይሲጉል ጋር ፖሊሶቹ ይደርሳሉ። ፖይራዝም ከመጣ በኋላ ልጁን ይዞበትና አስሮበት የነበረበት ቦታ ላይ ይመጣል። እናም በመጨረሻ ማን ይህንን ስራ እንደሰራም ንገረኝ ይለዋል። እሱም ግን ፈጽሞ አልነግርህም፣ እናም ደግሞ ምንም ነገር አላደረግኩም፣ ልጅንም ልገድል አልሞከርኩም ይለዋል። በሌላ በኩል ሳደቲን ደግሞ ሚስቱን ባህር ዳርቻና ጀልባ ላይ ይዟት ሂዶ የፍቅር ጊዜ እያሳለፍን ነው ብሎ ግን እውነቱን ለማወቅና ልጁን ከየት እንዳመጣች መሳሪያ ደግኖ ይጠይቃታል። ሳልገልሽ እውነታውን ንገሪኝ ይላታል። እሷም በዚህ ሰዓት ላይ እጅግ በጣም ስትደነግጥ፣ በሌላ በኩል ደግሞ ፖይራዝ ካራይል የልጁን ገዳይ ብሎ ነው ያሰበውን ሰው ወዲያውም ከትልቁ ፎቅ ላይ አንጠልጥሎ ይወረውረዋል። ሳደቲን መሳሪያውን ተኩሳለሁ ቶሎ በይ እያለ እሱ መውለድ እንደማይችልና ያንን ህፃን ከየት እንዳመጣችው እየጠየቀ መሳሪያውን ሊስብ 1 2 ይላል። ፖይራዝ ካራይል ሰውየውን ከወረወረው በኋላ አይሲጉልና እንዲሁም ፖሊሶች ወደዛ ስፍራ ይደርሳሉ። ፖይራዝም ደግሞ ፖሊሶች ይህንን ጉዳይ እንዳወቁ ያውቃል። ትዕይንቱ እዚህ ጋር ይጠናቀቃል። ቀጣይ ምን ይፈጠራል? ለሁላችንም ጥያቄ ነው። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ።